ድል ነሱ ስለሚል ማለት ነውና 2001 ወር 2002 ዓመተ ምህረት ይመስለኛል ያኔ ገና ፍሬሽ አገልጋይ ነኝ። ወደ ሙሉ ጊዜ አገልግሎት ገብቼ 2 ዓመት ወይ 1 ዓመት ከምናምን ብቻ እንደዛ ቢሆነኝ ነውና ግን በጣም በጌታ ፊት እጾማለሁ፣ እጸልያለሁ፣ ወንጌል ስርጭት እወጣለሁ። በቃ አገልግሎቴ ያ ነበር የነበረው አገልግሎቴ ማለት ነው። ጌታ ኢየሱስ የተባረከ ነውና ስለ ቤተሰቦቼ ጸለይኩኝ እና የመጀመሪያው የጸለይኩት እናቴ ለስራ ወደ ሆነ ቦታ ትሄዳለች። ስራ ተመድባ ትሄድና ልጠይቃት ሄጄ ሳይ ቤት ተከራይታ ነው የምትኖረው። ቤት ተከራይታ ነው የምትኖረው። የተከራየችው ቤት ደግሞ ደስ አይልም። እንግዲህ ከአንድ 2-3 ቤቶች ያላት ሴት አዲስ አበባ ውስጥ ቤት ያላት፣ ክፍለ ሀገር ላይ ቤት ያላት ሰው ነች። የሄደችበት ቦታ ከተማ ላይ ደግሞ ቤት ተከራይታ ነው የምትኖረውና ቤቱ በቃ ደስ አይልም፣ ደስ አላለኝም። ከዛ በኋላ እና አንድ ነገር ውስጥ ሞላ። በቃ የሆነ ቤት ደግሞ ለመግዛት ፈልጋ ትንሽ ተጨናንቃለች። ነገረች። በቃ እኔ ጸልይልሻለሁ ትገዣለሽ አልኳት። እሺ አለችና መጣሁ ወደ አዲስ አበባ እና በጌታ ፊት 3 ቀን ጾም ጸሎት ያስኩና እግዚአብሔር ሆይ አልኩ፣ ልጆች ይዛ ፋሚሊ ይዛ ይሄን ቤት ተከራይታ መኖር አይሆንም። ስለዚህ መግዛት ትፈልጋለችና ባታምንበትም እርዳት ብዬ በእግዚአብሔር ፊት ጸለይኩ። በጌታ ፊት ነው የምነግራችሁ። በስንተኛው ቀን ጌታ ተናገረኝ። እግዚአብሔር ቤት እሰጣቸዋለሁ አለ። ከዛ ደወልኩና እማ ያልኳት እኔ ጸልያለሁ፣ ጌታም ተናግሮኛል። እሷ በጌታ ነበረች በአካር ጋር እና ታውቃለች፣ አንዳንድ ነገሮች ታውቃለች በአካር ጋር። እኔን ከመውለዷ በፊት አማኝ ነበረች እና በአካር ጋር ነውና ታውቃለች። እና እግዚአብሔር ቤት ይሰጣችኋል፣ ለስራሽ ቅርብ የሆነ አካባቢ ላይ እግዚአብሔር ቤትን ይሰጣችኋል ስል እሺ። ከዛ ወዲያው አንድ አጎት አለኝ በጌታ የሆነ አርሲ ውስጥ መሰረተ ክርስቶስ ወንጌላዊ ነውና ለሱ ደውሎ እኮ እንደዚህ ያለኝ አለችው። እሱ ደግሞ ወዲያው ደወለ እኔ ጋር፣ አንተ ልጅ በእውነት እግዚአብሔር ነግሮህ ነው አለ። አዎ ሰምቼ ነው አጎት ያልኩት። ወደ ጌታ ከመምጣቴ በፊት ወንጌል ድሮ ነግሮኛል ያለው። እሺ አልኩኝ። ወዲያው በስንተኛው ቀን ሰርፕራይዝ ነው ወገኖች፣ ደውላ በማይታመን ዋጋ ምን የመሰለ ቤት 51,000 ብር ገዛዋለች። ቤቱ ግን ቤት አለው አልኳት። የስዕል ቤት እንዳይሆን አልኳት። ምክንያቱም የምትነግረኝና የምትሰማው ነገር ይለያል። እግዚአብሔር ይሰጣል ብሏል። ጋድ ኢዝ ፕሮቫይደር። እግዚአብሔር ነገሮችን የሚያቀርብ አምላክ ነው ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ጳውሎስን ምን አለው? ስለ አንተ ስል አብረው የሚሄዱትን ሰዎች ነፍስ አትርፌልሃለሁ ብሎት የለ? ክብር ለኢየሱስ ይሁን። መርከብ ተሰብሮ 14 ቀን 14 ሌሊት በጨለመባቸው ጊዜ ለመኖር የነበራቸው ተስፋ በተሟጠጠበት ሰዓት ላይ የሱ የሆንኩትና ማመልከው አምላክ የላከው መልአክ አጠገቤ ቆሞ አበረታኝ፣ ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እግዚአብሔር ደግሞ እንዲህ ብለዋል፣ ስላንተ ስል አብረው ያሉ ሰዎችንም ሕይወት አትርፌልሃለሁ ብሎኛል። እነዛ ሰዎች ላያምኑ ይችላሉ፣ ጌታን ላያውቁ ይችላሉ። ስለ እኛ ሲል ቤተሰቦቻችንን ያተርፋል። ስለ እኛ ሲል ቤተሰቦቻችንን ይባርካል። ስለ እኛ ሲል ቤተሰቦቻችንን ይታደጋል። ስለ እኛ ሲል ቤተሰቦቻችንን ያስመልጣል። በጌታ ላይሆኑ ይችላሉ፣ በጌታ ላይሆኑ ይችላሉ። ጳውሎስ አትፍራ አለው፣ በቄሳር ፊት ልትቆም ይገባል። ስላንተ ሲል አብረው የሚሄዱትን ሰዎች ነፍስ ምን ብሏል? አትርፎልሃል። ኢየሱስ ክርስቶስ ጌታ ነው ወገኖቼ። የጌታ መንፈስ እንዲህ አለ። ክብር ለኢየሱስ ይሁን። ስለ እናንተ ስል ቤተሰቦቻችሁን አተርፋለሁ። ስለ እናንተ ስል ቤተሰቦቻችሁን እባርካለሁ። ስለ እናንተ ስል ቤተሰቦቻችሁን እታደጋለሁ። ስለ እናንተ ስል ይህን ድምፅ የምትሰሙ ሰዎች ስለ ቤተሰቦቻችሁ ኮንሰርን ያላችሁ፣ ስለ ቤተሰቦቻችሁ ስጋት ያላችሁ፣ ጭንቀት ያላችሁ፣ ስለ እህት፣ ስለ ወንድም፣ ስለ እናት፣ ስለ አባት፣ ስለ አክስት፣ ስለ አጎት፣ ስለ ስጋ ዘመዶቻችሁ፣ ስለ ጤናቸው ጉዳይ፣ ስለ ኢኮኖሚያቸው ጉዳይ፣ ስለ ትዳራቸው ጉዳይ፣ ስለ መንገዳቸው ጉዳይ፣ ስለ መንፈሳዊ ሕይወታቸው ጉዳይ ስጋት፣ ጭንቀት ያላችሁ ሰዎች ዛሬ በጌታ ፊት ነው የምነግራችሁ። ስለ አንተ ስል አብሮ የሚሄዱ ሰዎች ነፍስ አትርፎላል ተብሎ እንደተጻፈ ስለ አንቺ ሲል ቤተሰቦችሽን እግዚአብሔር ያተርፋል። ስለ አንተ ሲል ቤተሰቦችህን እግዚአብሔር በኢየሱስ ስምና ስልጣን ያተርፍልሃል። አሜን ነው ወይ? ከዛ በኋላ እኔ በቃ 51,000 ብር ገዛው። ቤት አለ፣ የካርቶን ቤት ነው። አረ በስነ ስርዓት በብሎኬት የተሰራ አሸዋ ግርፍ። ኢየሱስ ጌታ ነው። 4 ክፍል ቤት። ጌታን ባረኩኝ።
ጌታን አመሰገንኩኝ። ይህንን በተናገርኩ ምንም ያህል ጊዜ እኮ አልፈጀም። ከዚያ በዚያው ዓመት እየጾምኩኝ እየጸለይኩኝ የዓመት ትንሽ ከባድ ዓመት ነበርና ጌታ ተናገረኝ። ቤተሰቦቼን ይዤ ጾም ጸሎት 3 ቀን ጸልይ አለኝ። እሺ አልኩና ቤተሰቦቼን ይዤ 3 ቀን ጾም ጸሎት መጸለይ ጀመርኩኝ። ትዝ አለኝ 2002 ዓመተ ምህረት ላይ እየጸለይኩኝ እግዚአብሔር እንዲህ አለኝ፣ ከቤተሰቦቼ ላይ የሞትን አዋጅ ገለበጥኩ አለኝ። የሞትን አዋጅ ገለበጥኩ አለኝ። አሜን አልኩ። ደወልኩና ለእናቴ የሞት አዋጅ ተገልብጧል አልኳት። ተገልብጧል አልኩ። ያንን ድምፅ በሰማሁ በዛች ሳምንት ውስጥ እናቴ ክፉኛ በሳምባ ምች ታማ ሆስፒታል ገባች። እሷን ተሯሩጠን ሆስፒታል አስገብተን አክስታችንም አብራን ነበር። በሉ በቃ ጠዋት እመጣለሁ ብላ አክስታችን ቤቷ እዛው አካባቢ ነው፣ እዚያ አውቶቡስ ተራ አካባቢ ነውና ሆስፒታሉም አውቶቡስ ተራ ላይ ነበር። ሆስፒታል ሰፈር ቀይሯል መሰለኝ። በሰላም አስገብታ ወደ ቤት ሄዳ በጠዋት ተደወለ። መሰረት ሆስፒታል ገብታለች። እንዴ ማለት ይባላል። ትርፋንጀት ታውቃላችሁ፣ ወዲያው እርምጃ ካልተወሰደበት ገዳይ ነው። አፔንዲክስ የሚባለው ወዲያው ገዳይ ነው። እሷም ደግሞ እዛው አካባቢ ሌላ ሆስፒታል ገብታ አስቸኳይ ሰርጀሪ። እናቴ እዚህ ሌላ። ጌታ ምን ብሎ ነበር? የሞትን አዋጅ ከቤተሰቦች ላይ ሽር ያለው። ይሄ ነገር በተፈጠረበት ከዓመት በፊት ምን ተፈጥሮ በ2001 ዓመተ ምህረት እነሱ ታመው ሆስፒታል በገቡበት በዛ ወር ላይ አጎታችን ሞቶ ነበር። የነሱ ታናሽ ወንድም ሞቶ ነበረ። ኢየሱስ ክርስቶስ ጌታ ነው። የሚደንቅ ነገር ነው ወገኖቼ። ታናሽ ወንድማቸው ሞቶ ነበር እና በፋሚሊ ውስጥ የባዕድ አምልኮ ስለነበረ ድሮ እነሱ ያው የተማሩ ዘመናዊም ስለሆኑ አይቀበሉም እና ሁሌ ስለሚሳደቡ ስለሚያጣጥሉ ፋሚሊ ውስጥ አንድ ጠንቋይ ያለ ሁሌ ይዝታል። ለአባታቸውም ለእናታቸውም ይዝታል። ምን ይላል? ልጆችን በመደዳ ነው የምጨርሳቸው፣ እንደናቁኝ በመደዳ እጨርሳቸዋለሁ ብሎ ይዝት ነበረ። ክብር ለኢየሱስ ይሁን። ወንድማቸው ሞተ በዓመቱ። እናቴና አክስቴ ኢየሱስ ጌታ ነው። በአንድ ቀን ልዩነት ውስጥ ሁለቱም ሆስፒታል ገቡ። እኔ ጾም ጸሎቷን 3 ቀን ጨርሼ ስወጣ እግዚአብሔር መልካም ነው። ከዛን ጊዜ በኋላ እናቴ ታማ ሆስፒታል ገብታ አታውቅም። አክስቴን በጣም ታማሚ ነበረች። ያንን ሰርጀሪ ጨርሳ ወጣች። እንደገና ጌታ ለሷ ደገምና ጸልይላት አለኝ። በጣም ትታመም ነበረ። ምን አየውኝ? በራእይ አንድ ግቢ ውስጥ ነው የሚኖሩ ትልቅ ቀበሌ ቤቶች ያሉ በትልቅ ግቢ። እዛው ግቢ ውስጥ እሷ ላይ የምታስደግምባትን ሴት አየው። እሷ ላይ የምታስደግምባትን ጤነኛ እንዳትሆን ተሳስራ ሽባ ሆና እንድትቀመጥ ትዳሯ እንዲበተን ስታስደግምባት አየው። አልነገርኳትም፣ እንዳይጣሉ ለማንም አልነገርኩም። ጸለይኩ፣ አፈረስኩ። ግን ለእናቴ ነው ከዚህ በኋላ መሰረት አትታመምም፣ ከባሏ ጋር አይጣሉ፣ ቤቱ ሰላም ይሆናል። ምን አየህ? የሰይጣን ስራ ነበር፣ እግዚአብሔር አፍርሷል አልኳት። በቃ ዝም ብዬ ራፍሊ የሰይጣን ስራ ነበር፣ ፈርሷል አልኳት። ያው እግዚአብሔር ምስክር ነው የምላችሁ። ከዛ ጊዜ በኋላ ታማ አታውቅም። በአንተ ምክንያት አብረው የሚሄዱትን ሰዎች ነፍስ አትርፌልሃለሁ። ብዙ ምስክርነት እንዲህ ልነግራችሁ። ይሄን የነገርኳችሁ ለምንድን ነው? ወደ ውስጤ ስለመጣ ነው። ማለት የምንጸልየው ጸሎት ስራ በደንብ እንዳለው ማወቅ አለባችሁ። ለወንድሞቼ ተው፣ ለእህቶቼ ተው። የሆነው ነገር እልፍ ነው። ኢየሱስ ክርስቶስ ጌታ ነው። እልፍ ነው። እየጸለይኩላቸው በጌታ ባይሆኑ ክብር ለኢየሱስ ይሁን። ልጄ እኮ እየወደቀች ተሰቃያለች ስትለው ኢየሱስ ምን አላት? የልጆችን እንጀራ ለቡችሎች መስጠት አይገባም። ስለዚህ ቡችሎችም እኮ ከጌቶቻቸው ማዕድ የሚወድቀው ፍርፋሪ ይለቃቅማሉ። ቡችሎችም ራሳቸው ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ምን ይላሉ? ይለቃቅማሉ አለችው። እምነትሽ ታላቅ ነው፣ እንደ እምነትሽ ይሁንልሽ አላት። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ በእኛ ምክንያት እግዚአብሔር ቤተሰቦቻችንን ይታደጋል። በእኛ ምክንያት እግዚአብሔር ቤተሰቦቻችንን ያስቀምጣል። እንደ ኢየሱስ ያለ ማንም የለም። አሜን ትላላችሁ? አዎ። ሰዎቹ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳ አትጠፋምና
በትላንትናው ሌሊት የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ከአንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንደዚያ እንደሚሆን በእግዚአብሔር አምናለሁና። ክብር ለኢየሱስ ይሁን። ዛሬ መልእክቴ ይሄ ነው ወገኖቼ። እኔ ሌላ ነገር ላስተላልፍ ነው የነበረው እቅዴ። የጀመርኩት ሐሳብ አለ። እግዚአብሔር ገበናን ሸፋኝ ነው እንጂ ገበናን ገላጭ አይፈልግም እያልኩኝ የጀመርኩላችሁ ሐሳብ አለ። ክብር ለኢየሱስ ክርስቶስ ይሁን። አሜን ነው ወይ? ነገር ግን የሚገርማችሁ ነገር ተነስቼ ቢያንስ ለ1 ሰዓት ከ30 ያህል ጸልያለሁ፣ አንብቤያለሁ። ውስጤ ትምህርቱ ላይ አልሞላም። ነገር ግን ውስጤ በጣም ፑሽ ያደረገው ይሄኛው ሐሳብ ላይ ነው። ዛሬ ጌታ ይህን መልእክት ነው ማስተላለፍላችሁ። ክብር ለኢየሱስ ይሁን። በትላንትናው ሌሊት የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ከአንተ ጋር የሚጓዙትን ሰዎች ሕይወት እግዚአብሔር አትርፎልሃል። የቤተሰቦችን ሕይወት እግዚአብሔር ያተርፍልሻል። የቤተሰቦቻችሁን ሕይወት እግዚአብሔር ያተርፍላችኋል። ከአንተ ጋር የሚጓዙትን ሰዎች ሕይወት እግዚአብሔር ምን ብሎልሃል አለው? አትርፎልሃል። የቤተሰቦችሽን ሕይወት እግዚአብሔር ያተርፍልሻል። የቤተሰቦቻችሁን ትዳር እግዚአብሔር ያተርፍልሻል። አሜን ነው ወይ? የቤተሰቦቻችሁን ቢዝነስ አሁን ግን ወደ ልቡ ሲመለስ ይቅርታ ጠይቆ በራሱ አወጣ። ይኸው በራሱ ተሯሩጦ አለ። የቤተሰብ መኪና፣ የንግድ መኪኖች አሉ። ይሰጠው ሲባል እንዳይሰጠው ነው። ተቀጥሮ አይሆን ጀመረ ሰው በቃ ዛሬ ባህሪው ነው። ነክ ተጡታላችሁ ከፈለጋችሁ። እግዚአብሔር ትልቅ ነው ወገኖቼ። እግዚአብሔር መልካም ነው ወገኖቼ። ይሄንን ዛሬ ስለ ቤተሰብ ልነግራችሁ ፈልጌ አይደለም። ግን ሁላችሁም ቤተሰብ አላችሁ፣ እህት አላችሁ፣ ወንድም አላችሁ። ቤታችን ውስጥ የሚታመም ሰው ይኖራል። ቤታችን ውስጥ አስቸጋሪ ሰው ይኖራል። ቤታችን ውስጥ በቃ በመከራ ውስጥ ያለ ሰው ይኖራል። ኢየሱስ ጌታ። መፍትሄው ምንድነው? መጸለይ ነው። መጸለይ ነው። አዎ፣ የቤተሰቦቻችንን ችግር በገንዘብ ኃይል እስከ መቼ እያስታመመን እንቆያለን? የቤተሰቦቻችንን ችግር በጸሎት ኃይል ማስቀየር ግን እንችላለን። እድሜ ልክሽን ብር እየላክሽ አፍ አታዘጊም። አንዴ በእግዚአብሔር ፊት ጸልየሽ ግን የቤተሰብ ችግር ለዘላለም ጌታ እንዲህ ብሎኛል ዛሬ፣ ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እግዚአብሔር ስላንተ ሲል አብሮ የሚሄዱት ሰዎች ሕይወት አትርፎልሃል። ጌታ ብሎኛል ዛሬ የቤተሰቦቻችሁን ሕይወት እግዚአብሔር የሚያተርፍበት ቀን ነው። ማርዶሎስ ፔጄሌቬዲያ አንተም እመን ቤተሰብ ይድናል ተብሎ ተጽፏል። እውነት ከኔና ከእናንተ መካከል በጌታ ያልሆኑ ቤተሰቦቻችንን ጌታን ቢቀበሉ የማይደሰት ሰው ይኖራልን? እውነት ከኔና ከእናንተ መካከል በቤተሰቦቻችን ውስጥ አስቸጋሪ ሰው ካለ የአስቸጋሪ ሰው ቢቀየር የማይደሰት ሰው ይኖራልን? በቤተሰቦቻችን መካከል ታማሚ ቢኖር ቢፈወስና ነፃ ቢወጡ የማይደሰት ሰው ይኖራልን? ሁላችን ደስተኛ እንሆናለን። ክብር ለኢየሱስ። አብዛኞቹ እህቶቼ አረብ ሀገር የምትለፉት ስለ ቤተሰብ እኮ ነው። አብዛኞቻችሁ ወንድሞቼ ሳውዝ አፍሪካ ከሞት ጋር ፊት ለፊት ተጋፍጣችሁ የምትሰሩት እኮ ስለ ቤተሰቦቻችሁ እኮ ስትሉ እኮ ነው። አብዛኞቻችሁ እኮ በስደት የማታምኑበት ኑሮ ውስጥ ገብታችሁ ማትፈልጉት ሀገር እኮ የምትኖሩት እኮ እዚህ እናንተን የሚጠብቅ ብዙ ሰው ስላለ ነው። ታዲያ እንደዚህ እድሜያችሁን ሰጣችሁ፣ ጉልበታችሁን ሰጣችሁ፣ ገንዘባችሁን እየላካችሁ የምታኖሯቸው ቤተሰቦቻችሁ እንዲፈወሱላችሁ፣ እንዲባረኩላችሁ፣ ነፃ እንዲወጡላችሁ በእግዚአብሔር ፊት አለመጸለይ አንችልም። እኔ ውስጤ ይነካል። ኢየሱስ ጌታ ነው። እኔ ዛሬ 16 ዓመት ጸለይኩትን ጸሎት ሰምቶ እግዚአብሔር ወንድሞቼን እየቀየረ። ክብር ለኢየሱስ ይሁን። እዚህ በቃ ከአስቸጋሪ የተነባው አገባ፣ እንጃ ፈቃዱን አወጣ፣ ስራ ጀመረ። ምንም አልፈልግም አለ። ባይዘው ምንም አልፈልግም አለ። ከምንም ነገር በድያቸዋለሁ፣ አሁን እክሳለሁ አለ። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? እግዚአብሔር ግን ተናግሮ ነበር። እነሱንም አስባቸዋለሁ፣ እለውጣቸዋለሁ። የዘገየም ቢመስል እግዚአብሔር ምን ይላል? ይመጣል። በተደጋጋሚ ሲጸልይ ነበር፣ ብዙ ስል ነበር። እግዚአብሔር ግን ይኸው በጊዜው መጣ። ዛሬ ስለ ቤተሰብ በጣም ተናግሬያለሁኝ። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? እኛ የዘላለም ሕይወት ኖሮን እነሱ የዘላለምን ሞት መሞት የለባቸውም። እኛ ጤነኛ ሆነን እነሱ በሽተኛ መሆን የለባቸውም። እኛ ጠግበን እያደረን እነሱ ጾማቸውን ማደር የለባቸውም። አሜን ነው ወይ? እኔና እናንተን የመሳሰሉ እግዚአብሔር የሚሰማቸው ወንድምና እህት እያላቸው ቤተሰቦቻችን፣ የሥጋ ዘመዶቻችን የሰይጣን መጫወቻ፣ የዓለም መጫወቻ፣ የኃጢአት መጫወቻ፣ የበሽታ መጫወቻ አይሆኑም። አንድ ነገር ስሙኝ፣ የቤተሰብን ችግር በገንዘብ አታስታሙ። የቤተሰብን ችግር ጸልዩና አስቀይሩ።
ይሄ የኔ ዛሬ መገለጤ ነው። የቤተሰብሽን ችግር በገንዘብ አታስታሚው። በየጊዜው ብር ላኪ እያለ የሚያስቸግርሽን ወንድም ስትከለኪው ብሎክ የሚያደርግ ስትከለኪው ስልክ የማያነሳ ስትከለኪው ራሴን አጠፋለሁ እያለ ለሚዝተው የሆነ እየተጨነቅሽ እየላክሽ እንትን አትበይ። 3 ቀን ጸልይበት፣ እግዚአብሔር ይለውጠውና እህቴ እስካሁን በድያለሁ ይቅርታ፣ እናቴ እስካሁን በድያለሁ ይቅርታ፣ ወንድሜ እስካሁን በድያለሁ ይቅርታ ይላል። ኢየሱስ ጌታ ነው። የቤተሰቦቻችሁን ችግር በገንዘብ አታስታሙት። የቤተሰቦቻችሁን ችግር ጸልዩና አስቀይሩት። ዛሬ እግዚአብሔር ይሰማችኋል። ጌታ ተናግሮኛል። ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል። አብረው የሚሄዱ ሰዎችን ህይወት እግዚአብሔር አትርፎልሃል። ጌታ መንፈስ ቅዱስ እንዲህ ብሎኛል፣ የቤተሰቦቻችሁን ህይወት አትርፌላችኋለሁ። የቤተሰቦቻችሁን ትዳር አትርፌላችኋለሁ። የቤተሰቦቻችሁን ጤንነት አትርፌላችኋለሁ። ቤተሰቦቻችሁን በአጠቃላይ እግዚአብሔር አትርፎላችኋል። ከዘላለም ሞት አትርፎላችኋል። ከፍቺ አትርፎላችኋል። ከስጋዊ ሞት አትርፎላችኋል። ከችግር አትርፎላችኋል። ከኃጢአት አትርፎላችኋል። ከበሽታ አትርፎላችኋል። ከመከራ በኢየሱስ ስም አትርፎላችኋል። በተለይ ዛሬ ረገጥ አድርጋችሁ ትጸልያላችሁ። ከዚህ በኋላም እንደ ርዕስ አድርጋችሁ ትጸልያላችሁ። ከቤተሰብ ስልክ በተደወለ ቁጥር ደግሞ ምን ልሰማ ነው እያላችሁ የምትሳቀቁ፣ ደግሞ ምን ልባል ነው የምትሉ፣ በኢየሱስ ስም ክፉ ዜና መስማት ያቆምላችኋል። ክፉ ዜና መስማት ያቆምላችኋል። አንዳንዶቻችሁ እኮ ስጋችሁ ነው ውጪ እንጂ ነፍሳችሁ ሁሉ ነገር ያለው እዚህ ነው። በጭንቀት እኮ እያለቃችሁ እውነት። አንዳንዶቻችሁ ተኝታችሁ ማታድሩ አላችሁ። በልታችሁ ራሱ ከሰውነት የማይጠጋችሁ አላችሁ። በሐሳብ በጭንቀት የወንድም የእህት የእናት የአባት የሥጋ ዘመዶች ሐሳብ፣ የልጆቻችሁ ሐሳብ ጭንቀት ሁልቅ ያረጋችሁ ሰዎች በጌታ በኢየሱስ ስም እግዚአብሔር ግን እንዲህ ብሏችኋል። ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። ከአንተ ጋር የሚሄዱትን ሰዎች ህይወት እግዚአብሔር አትርፎልሃል። ኦላማሳ ፕራቫዲያ ወገኖቼ፣ ኢየሱስ ክርስቶስ ጌታ ነው። እንዴት የሚገርም የእግዚአብሔር ህልውና ውስጥ ሆኜ ይህንን መልእክት እያስተላለፍኩ እንዳለው አታውቁም። ውራ ካማሳ ፕራዲያስ አጄኒያ ሴፕሬጀንቴ ሌፌዲጋ በኢየሱስ ስም የቤተሰቦችን ህይወት እግዚአብሔር አትርፎልሻል። በዚህ በ8ኛው ዙር 40 ቀን ጾም ጸሎት ከቀን 21 እስከ ቀን 23 ባለን የመልጃ ጸሎት እግዚአብሔር እንዲህ የሚል ድምፅ አመጣ። የቤተሰቦቻችሁን ህይወት አትርፌላችኋለሁ። በኢየሱስም ጓደኞቻችንን አትርፎልናል። በኢየሱስም ቤተ ክርስቲያንን አትርፎልናል። በኢየሱስም ቅዱሳኖችን አትርፎልናል። በኢየሱስም አገልጋዮችን አትርፎልናል። ከኃጢአት አትርፎልናል። ከሞት አትርፎልናል። ከበሽታ አትርፎልናል። ከውድቀት አትርፎልናል። ከዘላለም ጥፋት በጌታ በኢየሱስ ስምና ስልጣን አትርፎልናል። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ ነው። ሰው ከከንፈሩ ፍሬ መልካም ነገር ይጠግባል። በእርግጥ እግዚአብሔር ድምፅ እንዳመጣ ካመናችሁ፣ በእርግጥ እግዚአብሔር እየተናገራችሁ እንደሆነ በውስጣችሁ ከተሰማችሁ፣ በእርግጥ የጸሎቴ መልስ ወደ እኔ እየመጣ ነው የምትሉ ሰዎች ካላችሁ ይህንን አዋጅ አውጁት። ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል ሐዋርያት ሥራ ምዕራፍ 27 ቁጥር 24። ሐዋርያት ሥራ ምዕራፍ 27 ቁጥር 24 ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል። ካንተ ጋር የሚጓዙትንም ሰዎች ህይወት እግዚአብሔር አትርፎልሃል። ካንተ ጋር የሚጓዙትንም ሰዎች ህይወት እግዚአብሔር አትርፎልሃል። የምትጸልይላቸውን ሰዎች ህይወት እግዚአብሔር አትርፎልሃል። የምትማለድላቸውን ሰዎች ህይወት እግዚአብሔር አትርፎልሃል። የአብሮ አደጎችህን ህይወት እግዚአብሔር አትርፎልሃል። ሄራባስ ስለ አብሮ አደግ በጣም ለቅርብ ጓደኛ የጸለያችሁ ሰዎችን አያለሁ። የተጋችሁ ሰዎችን አያለሁ። ለአብሮ አደግ በጣም ለቅርብ ጓደኛ በእንባ ደረጃ የጸለያችሁ ሰዎችን አያለሁ። ይኸው መልእክት መጥቷል። አትርፎልሻል በኢየሱስ ስም። አትርፎልሃል በኢየሱስ ስም። የጸለይክላቸውን ሰዎች ህይወት እግዚአብሔር አትርፎልሃል። የሥጋ ዘመዶችን ህይወት እግዚአብሔር አትርፎልሃል። የቤተሰቦችን ህይወት እግዚአብሔር አትርፎልሃል። ቤተ ክርስቲያንን አትርፎልሃል። ቅዱሳንን አትርፎልሃል። አገልጋዮችን አትርፎልሃል። ሄቨን ዌይን አትርፎልሃል። ቤተሰብህን አትርፎልሃል። ኢየሱስ ክርስቶስ ጌታ ነው። ፓስተር ያሬድን አትርፎላችኋል። ክብር ለኢየሱስ ይሁን። እናንተን ስለ እኔ አትርፎልኛል። በእኔ ጸሎት እናንተን አትርፎልኛል። ቤተ ክርስቲያኔን አትርፎልኛል። ቤተሰቤን አትርፎልኛል። ሀገሬን አትርፎልኛል። በእናንተ ጸሎት ቤተሰቦቻችሁን አትርፎላችኋል። የጸለያችሁላቸውን በሙሉ አትርፎላችኋል። አሜን። ክብር ለኢየሱስ ይሁን። አሁን
የተወሰነች ደቂቃ አብረን እንድንጸልይ እፈልጋለሁ። እኔ ጸልያለሁ፣ እናንተ ደግሞ አሜን ትላላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማጃሶ ፓጄላ ዲያና ማጋንዶ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል። ካንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፎልሃል። ሐዋርያት ሥራ ምዕራፍ 7 ቁጥር 24። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ስለ ታላቁ ምሕረትህ፣ ስለ ታላቁ ፍቅርህ፣ ስለ ታላቁ ይቅርታ ስም የተባረከ ይሁን። ተመለከተ፣ ወደ እሱ የሚማልድ ባለመኖሩ ተገረመ፣ የገዛ ክንዱ ድነትን አመጣ ተብሎ እንደተጻፈ እግዚአብሔር ሆይ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በፊቱ አስታውቁ እንጂ ስለ አንዳች አትጨነቁ ተብሎ እንደተጻፈ በዚህ በስምንተኛው ዙር 40 ቀን ጾምና ጸሎት ፕሮግራማችን ከቀን 21 እስከ ዛሬ ቀን 23 ድረስ በፊትህ እግዚአብሔር ሆይ ስለ ቤተሰቦቻችን፣ ስለ ጓደኞቻችን፣ በዓለም ስላሉ ስላልዳኑ ሰዎች፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ አካል፣ ስለ ቅዱሳን፣ ስለ አገልጋዮች እግዚአብሔር ሆይ በፊትህ ልመናችንን ስናቀርብ ቆይተናል። ደግሞ ዛሬም አንተ ተናግረህናል። ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ እግዚአብሔር ካንተ ጋር የሚጓዙን ሰዎች ሕይወት አትርፎልሃል የሚልን ድምፅ ለሁላችን አምጥተሃል። ስለዚህ ድምፅ በጌታ በኢየሱስ ስም ይባረክ። በጌታ በኢየሱስ ስም አደራ ይባረክ። እግዚአብሔር የዘላለም አምላክ ይሄ ድምፅ በኔ ቤተሰቦች ላይ ስለሚሰራ አመሰግንሃለሁ። ይሄ ድምፅ በሄቨን ዌይ ላይ ስለሚሰራ አመሰግንሃለሁ። ይሄ ድምፅ አብሮኝ በሚያገለግሉና በቸርች አባላቶች ላይ ስለሚሰራ አመሰግንሃለሁ። ይሄ ድምፅ ይሄን ፕሮግራም በሚከታተሉ የተለያየ ዓለም ክፍል ባሉ በእህቶችና በወንድሞቼ ላይ ስለሚሰራ አመሰግናለሁ። ይሄ ድምፅ በእህቶቼ፣ በወንድሞቼ፣ ቤተሰቦች፣ ጓደኞች ለጸለዩላችሁ ሰዎች ሁሉ ላይ ስለሚሰራ በኢየሱስ ስም አመሰግናለሁ። ጌታ እግዚአብሔር ሆይ በዚህ ቃል መሰረት የኔን ቤተሰቦች፣ የእህቶቼ ወንድሞቼን ቤተሰቦቻችንን ሁሉ ልትታደግ በኢየሱስ ስም ጸልያለሁ። ቤተሰቦቻችንን እናትን ቢሆን አባትን ቢሆን እህት ቢሆን ወንድም ቢሆን ሚስት ብትሆን ልጆችን ቢሆኑ ቅዱስ እግዚአብሔር አክስት ቢሆን አጎቶች ቢሆኑ በኢየሱስ ስም ቤተሰቦቻችንን፣ የኔን ቤተሰቦች፣ የቸርቼን አባላቶች ቤተሰቦች፣ የቸርቼን አገልጋዮች ቤተሰቦች ቅዱስ እግዚአብሔር ሆይ ይህን ፕሮግራም የሚከታተሉ የእህቶቼን፣ የወንድሞቼን፣ የእነሱን ቤተሰቦች ይዤ በፊትህ እጸልያለሁ። የታመሙ ካሉ